ሰላም ለእናንተ ይሁን። በየቀኑ ለሰውነታችን የሚጠቅመን ምግብና ውሃ እንደሚያስፈልገን ሁሉ ለመንፈሳችንም ጥንካሬ እንዲሁ ለሕይወታችን መመሪያና ለመንገዳችንም ብርሃን የሚሰጠን የእግዚአብሔር ቃል ስለሆነ ሳናዛንፍ በትጋትና በታማኝነት መማር ያስፈልገናል። በየቀኑ በየማለዳው እንዲሁም ደግሞ በየምሽቱ የእግዚአብሔርን ቃል ለ365 ቀናት ይህንን መልእክት ብትማሩ ደግሞ ብትሰሙ እናንተም ደግሞም ቤተሰቦቻችሁም በዙሪያችሁ ያሉ ሁሉ ይጠቀማሉ። ይህ የመጀመሪያው ርዕስ። ከዛ በኋላ ደግሞ ለርዕሱ ደግሞ ይሆናሉ ተብለው የተዘጋጁት የመጽሐፍ ቅዱስ ጥቅሶች በማንበብ ቀናዎቻችሁ ላይ በማሰላሰል እንድትጠቀሙበት በጌታ ፍቅር አበረታታችኋለሁ። ስትጠቀሙ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ። ቀን 2 እኔ ፈዋሽ እግዚአብሔር ነኝ። እግዚአብሔር ታማኝ አምላክ ስለሆነ ሁሉን መልካም ያደርጋል። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 18 መንገዱን አይቻለሁ፣ እፈውሰውም አለሁ፣ እመራውም አለሁ፣ ለእርሱና ስለ እርሱ ለሚያለቅሱት መጽናናትን መልሳል። ዘጸአት መጽሐፍ ምዕራፍ 15 ቁጥር 26 እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱ የሚበጀውን ብታደርግ፣ ትእዛዙን ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝ አለ። ሁለተኛ ዜና ምዕራፍ 7 ቁጥር 14 በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ ፊቴን ቢፈልጉ፣ ከክፉ መንገዳቸው ቢመለሱ፣ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ዘዳግም መጽሐፍ ምዕራፍ 28 ቁጥር 1 እንዲህም ይሆናል የአምላክህ የእግዚአብሔርን ቃል ብትሰማ፣ ዛሬ ያዘዝኩህን ትእዛዝን ሁሉ ብታደርግ ብትጠብቅም፣ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። ዕብራውያን መጽሐፍ ምዕራፍ 4 ከቁጥር 12 እስከ 13 የእግዚአብሔር ቃል ሕያው ነውና የሚሠራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛም በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ የተማረኩትንም ነፃነትን፣ ለታሰሩትን መፈታትን እናገር ዘንድ ልኮኛል። ማርቆስ ወንጌል ምዕራፍ 5 ከቁጥር 30 እስከ 34 ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህ አሉት። ይህንን ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ፣ ከስቃይሽ ተፈውሰሻል አላት። እግዚአብሔር የተመሰገነ ይሁን። ዛሬ በቀን 2 ፕሮግራማችን እኔ ፈዋሽ እግዚአብሔር ነኝ፣ እግዚአብሔር ታማኝ አምላክ ስለሆነ ሁሉን መልካም ያደርጋል በሚል የተለያዩ የመጽሐፍ ቅዱስ ክፍሎችን አይተናል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን።
ከፍ እናደርግሃለን። በቃልህ እንደተናገርክ እኔ ፈዋሽ እግዚአብሔር ነኝ ብለሃል። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ሰዓት በሕመም ውስጥ ያሉ ዛሬ በኢየሱስ ስም በፈውስ እንድትገለጥላቸው፣ እንድትፈውሳቸው፣ እንድትምራቸው፣ እንድትራራላቸው በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ አንተ ታማኝ አምላክ ነህና ሁሉን መልካም እንድታደርግ ጸለይኩኝ። ሁሉን ድንቅ እንድታደርግ ጸለይኩኝ። አቤቱ እግዚአብሔር ሆይ ይህንን መልእክት የሚሰሙ ሁሉ አሁን ከቃል የተነሳ ፈውስ ይሆንላቸው። አሁን ከቃል የተነሳ በስራቸው ላይ፣ በአገልግሎታቸው ላይ፣ በጀመሩት ነገር ላይ፣ በጸሎታቸው ላይ፣ በእያንዳንዱ ነገሮቻቸው ላይ ያንተ መልካምነት ይገለጥ በጌታ በኢየሱስ ስም። ቀናቸው የተባረከ ይሁን። ውሏቸው የተባረከ ይሁን በጌታ በኢየሱስ ስም። ከክፉ እንድትጠብቃቸው፣ መቅሰፍት እንዲከለከል፣ በሽታ እንዲነቀል፣ ፍጹም ጤንነትና ሰላም እንዲሆንላቸው በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ፈውስን ስላደረግ ደግሞ መልካም ስላደረግ ታማኝ አምላክ ስለሆንክ እናመሰግናለን። ቀርቶ ያለውን ጊዜ ተረከብ በጌታ በኢየሱስ ስም አሜን። ተባረኩልኝ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ደግሞ ቃሉን በጥንቃቄ ሰምታችሁ ደግሞ መጻፍ የምትችሉ ሰዎች እየጻፋችሁ ደግሞ በሁላችሁ ላይ ቃሉን እንድታሰላስሉ አበረታታችኋለሁ። ያለ እግዚአብሔር ቃል ፈጽሞ አትዋሉ። እግዚአብሔር ሁልጊዜ በሕይወታችሁ ይምራችሁ። ተባረኩ። መልካም ጊዜ ይሆንላችሁ። ወንድማችሁ ነቢይ ሄኖክ ጌቱ ነኝ። ተባረኩ።